ዚህኛው ከምትመለከቱት ይሄን ከሚመስለው ወደዚህ አመጣናት ማለት ነው። በዛሬ ቪዲዮአችን ደግሞ ይህንን ፎቶ ወደዚህ አፕግሬድ እናደርገዋለን ማለት ነው። ሰላም እንዴት ናችሁ? የተወደዳችሁ የዩቲዩብ ቻናል ተከታታዮች አሸናፊ ነኝ ከኬአር ትሬኒንግ ኢንስቲትዩሽን። እንግዲህ በዛሬ ፎቶአችን ደግሞ ባለፈው ሳምንት ታስታውሱ እንደሆነ ፍሪኩዌንሲ ሰፓሬሽን ሰርተን ነው ያቆምነው። ፍሪኩዌንሲ ሰፓሬሽን የሚለውን ቪዲዮ ያላያችሁ ካላችሁ እዚህ ጋር የምታዩት ቪዲዮ ነው። ሊንኩን ከስራ አስቀምጠንላችኋል፣ ማየት ትችላላችሁ። በዛሬው ደግሞ ኦልሞስት ቢዩቲ ሪተች ስለምንሰራ ቢዩቲ ሪተች ላይ መሟላት ካለባቸው ነገሮች አንዱ ለምሳሌ እቺ ልጅ እንደምታዩት ሊፕስቲክ አልተቀባችም፣ ኩል አልተኳለችም። ኦልሞስት ደግሞ የአይኗን ከለርም በተወሰነ ደረጃ አፕግሬድ የማድረግ ሐሳብ አለኝ። እሱን እንሰራለን ማለት ነው። ባለፈው እንደምታውቁት ግሩፕ ዳርገ ነው እዚህ ጋር ነው ያቆምነው። ይሄንን ቪዲዮ ያላያችሁ እንድትመለከቱ እላችኋለሁ። ከስር ሊንኩ አለ። እዚህ ጋር ደርሰናል። ኦልሞስት ይሄ ፎቶን ከዚህ ወደዚህ ቀይረን ነበር ያቆምነው። ቀጣዩን ለመስራት ይሄንን መርጅ እናደርጋለን። መርጅ ለማድረግ ሺፍት ኮንትሮል አልት ኢን ስትነኩ እስካሁን የሰራናቸውን መርጅ አድርጎ አዲስ ሌየር ይሰጠናል ማለት ነው። ኦኬ በመጀመሪያ እንግዲህ ከንፈሯን ሊፕስቲክ ነው የምንቀባት። ሊፕስቲክ በተለያየ መንገድ መቀባት ይችላል። በጣም ሲምፕል ከሆነው ሜትድ ጀምሬ ሊፕስቲኩን ስንቀባ በሆነ መንገድ፣ ከዛ አይኗን ስንሰራ በተለየ መንገድ፣ ደግሞ ኩል ስንኩላት በተለየ መንገድ እያደረኩ አንድ 3 አይነት መካኒዝም እንደዚህ አይነት ሶስቱም ግን ለሊፕስቲኩም ለአይንም ለኩልም መሆን የሚችሉ ስለሆነ እየቀያየራችሁ አንዱ ጋር መጠቀም ትችላላችሁ ማለት ነው። በመጀመሪያ እስቲ እዚህ ሰሌክሽን ቱል ላይ እንሄድና ላሶል ሰሌክሽንን ቱል መርጠን በዚህ በላሶል ቱል ራንደምሊ ዝም ብለን ከንፈሯን ሰሌክት እናደርጋለን። ብዙ ጥንቃቄ ሳያስፈልገው ማለት ነው። እንደዚህ ሰሌክት እናደርጋለን። ከነ ብዙ ስተቱ ሰሌክት ተደርጓል ማለት ነው። ከዛ ይሄንን ካደረጋችሁ በኋላ እዚህ ብሌንዲንግ ኦፕሽን ላይ ሄዳችሁ ሂው ኤንድ ሳቹሬሽን የሚለውን ክሊክ ስታደርጉት ይሄንን ኦፕሽን ታገኛላችሁ ማለት ነው። እዚህ ጋር ማስክ ስላለን ነው እንግዲህ ራንደምሊ ሳንጨነቅ ሰሌክት ያደረግነው። ማስኩ ምን እንደሚሰራ አሳያችኋለሁ። አሁን ቀድመን ግን ከለር እንምረጥላት። ለምሳሌ ለሊፖ ኦኬ ቀይ መምረጥ እንችላለን፣ ግን ሪፋይን ለማድረግ ይሄ ከለር ኦድ ስለሆነ ይሄንን ከለር ላይ እንዳለ እስቲ እናስተካክለው። ሊፖን አሁን ቀረብ አድርገን ስናየው እዚህ አካባቢ ላይ ያልተቀባ አለ፣ እዚህ አካባቢ ላይ ደግሞ ኤክሰስ ትርፍ የተቀባ አለ። እሱን ለማስተካከል ሰሌክሽን ቱላችንን ሰሌክት እናደርግና ብሩሽ ሰሌክት እናደርጋለን። እንግዲህ ማስክ ኦቨርኦል ማስክ እንዴት እንደሚሰራ ቪዲዮ ቱቶሪያል አዘጋጅላችኋለሁ። ማስክ እና ሰሌክሽን የሚል ሌላ ቱቶሪያል ይኖረኛል። ነገር ግን ማስክ ሰሌክት ካደረጋችሁ በኋላ እዚህ ጋር ጥቁርና ነጭ ከላይ ነጭ ካለ ስትቀቡት ያልተቀባውን ፓርት ይቀባላችኋል ማለት ነው። ማስካችሁን ሰሌክት አድርጋችሁ ያልተቀባውን ፓርት በዚህ መልክ እዚህ ጋር ለምሳሌ ትርፍ ተቀብቷል። ስለዚህ እዚህ ጋር ስዊች ታደርጋላችሁ። ብላኩን ከላይ በማድረግ የተቀባው ትርፍ የተቀባውን ፓርት ደግሞ በዚህ መልክ ሪሙቭ እናደርጋለን ማለት ነው። እዚህም ጋር ትርፍ የተቀባ አለ። ዝም ብሎ ለማጭቀብ የቀባት የሚመስለውን አሁን ሪፋይን ወደ ማድረግ እንደዚህ እያደረግን ሪፋይን እናደርጋለን። ከዛ መቀባት ያለበትና የተረሳ ፓርት ላይ ደግሞ እንደዚህ እየሄድን በዚህ መልክ እንቀባታለን ማለት ነው። ቅር የሚላችሁን እያያችሁ አፕግሬድ ማድረግ ትችላላችሁ። ለኔ ግን ጥሩ ይመስለኛል። አሁን የተቀባችበት መንገድ ኦልሞስት ናቹራል ሉክ ይመስላል። ነገር ግን አሁን ከለሩን አድጀስት ማድረግ እንችላለን። ከለሩ ኦኬ፣ ይሄ ነገር ትንሽ ቅብ ውስጥ ቢያርፍ ጥሩ ነው መሰለኝ። ሻዶ ነው በተወሰነ ደረጃ ወደዛ ኤክስቴንድ ብናደርግ የተሻለ ይመስለኛል። ኦኬ፣ ማስካችን ላይ እንሄዳለን። በዚህ መልክ ትንሽ
ትንሽ ኤጃችን ወጣ ቢል ትንሽ ጥሩ ይመስለኛል። ኦኬ ከዛ እስቲ ደብል ክሊክ እናርግና እዚህ ጋር ከለር እንምረጥላት። ምን አይነት ከለር? ኦኬ አይ ቲንክ ይሄ እኔ አክቹአሊ ሊፕስቲክ ቀይ ኖርማሊ ቀይ ሲሆን ነው የምወደውና እናንተ የፈለጋችሁትን ማድረግ ትችላላችሁ። ከዚህ ውስጥ የምታዩትን የወደዳችሁትን መምረጥ ትችላላችሁ። በእኔ ሴናሪዮ ግን የትኛው ነው? ይሄ ከለር ቆንጆ ይመስለኛል። ትንሽ ፈዘዝ ያለ ይመስላል። ስለዚህ እዚህ ጋር ሳቹሬሽን ስላለ ሳቹሬሽኑን ደመቅ ማድረግ ትችላላችሁ ማለት ነው። በጣምም ሲደምቅ አልወድም። ኦኬ በዚህ ልክ እንደዚህ አድርገን ሊፕስቲክ በቀላሉ በእንደዚህ አይነት መንገድ መቀባት እንችላለን ማለት ነው። ሶ ሊፕስቲኳን ከሰራናት በኋላ አሁን ልጅቷ በተወሰነ ደረጃ የቢዩቲ ሪተቹ ጨምሯል ማለት ነው። እስቲ ቼክ እናርግ። ከዚህ ወደዚህ መጣች ማለት ነው። ኦኬ አሁን ደግሞ በቀጣይ አይኗን ኩሉን ሳይሆን ራሱ የአይኗን ከለር ካያችሁት ይሄንን አይኗ ላይ ያለውን ከለሩን ወደ ተለየ ከለር አክቹአሊ የምወደው አይነት ከለር ነው የአይኗ ከለር። ነገር ግን ካልወደዳችሁት ደግሞ አንዳንድ ሰዎች ፕላስቲክ ያስገቡበታል። ልክ በዛ አይነት መንገድ የአይኗን የውስጡን የብሌኑን ከለር መቀየር እንችላለን። ሲምፕሊ እሱን ለመቀየር ደግሞ በተለየ መካኒዝም መስራት እንችላለን። ለምሳሌ እዚህ ጋር እንሄድና ኒው ሌየር ክሬት እናደርግና ብሌንዲንግ ኦፕሽን ላይ ሄደን ሶሊድ ከለር እንለዋለን። ከዛ ሶሊድ ከለር ካደረግን በኋላ ማስካችን ላይ ሁሉም ከለር ቪዚብል ስለሆነ እዚህ ጋር ያለው ከለር ማስካችን ላይ እንሄድና ኢንቨርት እናደርገዋለን። ኮንትሮል አይ ስናደርገው ኢንቨርት ይሆናል ማለት ነው። ከዛ ኢንቨርት ካደረግነው በኋላ ይሄንን አይን ወስደን በዚህ መልክ እንቀባዋለን። አይኗን በዚህ መልክ ፔይንት እናደርገዋለን። አይ ቲንክ አሁን ስትታይ ትንሽ ሆረር ትመስላለች፣ ነገር ግን ይስተካከላል እሱ። በዚህ መልክ ከቀባ ነው በኋላ ብሌንዲንግ ኦፕሽናችንን ሄደን ከኖርማል ወደ አይ ቲንክ ሶፍት ላይት ጥሩ ይመስለኛል። ወደ ሶፍት ላይት እንወስደዋለን። ከዛ ከለሩን ወዴት እንዲሄድ ነው የምፈልገው? ይሄ ከለር ሳይሆን ሌትስ ቼክ እናድርግ። ኦኬ ብሉ አይን በጣም ነው የምወደውና እስቲ ብሉ እናድርገው። ኦኬ እንበለው። አክቹአሊ ትንሽ ተጋነነ። ኦፓሲቲውን በተወሰነ ደረጃ ኦፓሲቲውን ቀነስ ማድረግ ያስፈልጋል። ኦኬ አይኗ እንደዚህ ነበር፣ ወደዚህ ያመጣ ነው ማለት ነው። እናንተ ደግሞ በተለያየ ከለር እያስገባችሁ መሞከር ትችላላችሁ። አይኗን ወደ ብሉነት አመጣ ነው። ኦልሞስት እቺ ልጅ ከዚህኛው ከለር ወደዚህ መታለች ማለት ነው። እዚህ ጋር ደርሰናል ማለት ነው። ቀጣይ እንግዲህ ኩል ነው የምንኩላት። ኩል ለመኳልም የአሁኑን መካኒዝም ደግማችሁ መጠቀም ትችላላችሁ። ከፈለጋችሁ በሌላ መካኒዝም መስራት ትችላላችሁ። the simplest method ስለሆነ ግን የአሁኑኑ መካኒዝም ደግመን እንጠቀም። ኒው ሌየር ክሬት እናደርጋለን። ከዛ በኋላ እዚህ ጋር ሄደን ሶሊድ ከለር እንለዋለን። ከዛ ኦኬ ብለን ይህንን ሶሊድ ከለር በማስክ ኢንቨርት እናደርገዋለን። ኮንትሮል አይ በመንካት ኢንቨርት እናደርገዋለን። ከዛ ግን ከለር አክቹአሊ ያው ኩል ጥቁር ስለሆነ ጥቁር እናድርገው ከለሩን። ከዛ ኦኬ ብለን ብሩሻችንን እንወስዳለን። ከዛ መቀባት ነው እንግዲህ ወስደን ፎርግራውንዳችን ዋይት መሆን መቻል አለበት። የብሩሽ ሳይዛችን ትንሽ ትልቅ የሆነ ይመስለኛል። ናቹራሊ አንድ ሴት ኩል ስትቀባ በምትቀባበት አይነት መካኒዝም
መቀባት ትችላላችሁ። እኔ ያው ኤክሰስ ነው እየቀባዋት ያለሁት በስቷል፣ ግን አይ ቲንክ በብለንዲንግ ኦፕሽን ማኔጅ ስለምናደርገው ያን ያህል አሳሳቢ አይደለም። አፍተር ኦል ኦፓሲቲ እና ብለንዲንግ ኦፕሽን የዚህ ቆንጆ መፍትሄ ስለሆኑ ብዙ ሊያሳስባችሁ አይገባም። እንደዚህ አሁን ስንቀባው ኤክሰስ ሊቀባብን ይችላል፣ ግን ኋላ ላይ በኦፓሲቲ እና በብለንዲንግ ኦፕሽን ትሪት መደረግ ይችላል ማለት ነው። ኦኬ ቀባናት። አክቹአሊ አሁን አርቲፊሻል ነው የሚመስለው። ይሄንን ብለንዲንግ ኦፕሽን ላይ ሄደን ከኖርማል ወደ ሶፍት ላይት እንሄድና ሶፍት ላይት እንለዋለን። ሶፍት ላይት ካልነውም በኋላ በጣም የበዛን የሚመስለው በዚህ ደረጃ ሰው ላይኳል ይችላል። ሶ ኦፓሲቲ ላይ እንሄድና ሁለተኛው ደግሞ ቀስ ብለን ሳሳ እናደርገዋለን ማለት ነው። አሁን ትንሽ ቆንጆ ይመስላል ማለት ነው። ናቹራል ይመስላል። እስቲ እንዲህ ነበር እንዲህ ሆነ ማለት ነው። ሶ እንግዲህ ሞዴላችንን ከዚህኛው ከምትመለከቱት ይሄን ከሚመስለው ወደዚህ አመጣናት ማለት ነው። ከዚህ በኋላ እንግዲህ በተወሰነ ደረጃ ብራይትነስ ብንሰራላት ይሄን እስቲ አንድ ላይ የሜካፑን አንድ ላይ ሰሌክት እናድርገውና ሺፍትን ይዘን ሰሌክት አድርገን ኮንትሮል ጂ ግሩፕ እናድርገው። ግሩፕ 2 ይሄ ሜካፕ ነው። ሜካፕ እንለዋለን። ኤም ኦኬ። ይሄ እንዳለ ዘሆል ይሄን ስናጠፋ ሜካፑን የሚጠፋው ማለት ነው። ሶ አሁን ባለው ሁኔታ የዚች ልጅ ፎቶ በጣም አሪፍ ነው። ከዛ ሺፍት ኮንትሮል አልት ኢን ይዘን ፋይናሊ አንዴ ኮፒ ካደረግነው በኋላ ይሄንን ኮንቨርት አድርገን ኮንቨርት ቱ ስማርት ኦብጀክት አድርገን በተወሰነ ደረጃ ላይት ትሪት ቢደረግለት አሪፍ ነው። እሱን እንግዲህ እንዴት እንደሚሰራ ደግሞ ላይት አድጀስትመንት በሌላ ክላስ ይዤላችሁ እመጣለሁ። አክቹአሊ ግን ከዚህ ቪዲዮ ጋር በተያያዘ ላይሆን ይችላል። ፍሪኩዌንሲ ሰፓሬሽንን ተጠቅመን የምንሰራው ቢዩቲ ሪተች ከጅማሬው ከፍሪኩዌንሲ ሰፓሬሽን ጀምሮ የፍሪኩዌንሲ ሰፓሬሽን ቪዲዮ ያላያችሁ ልጆች አሁንም ደግማችሁ እንድታዩ አበረታታችኋለሁ። ሊንኩን ከስር እናስቀምጣለን። ይሄ ቪዲዮ ነው። ስለዚህ ተከታተሉና እንዴት ሜካፕ ሰርተን ይሄንን ፎቶ ከዚህ ወደዚህ እንዴት እንደቀየር ነው ሙሉን መከታተል ትችላላችሁ። ላይክ በማድረግ ለሌሎች ማጋራታችሁን አትርሱ። ሰብስክራይብ ደግሞ እንድታደርጉ እናበረታታችኋለን። የዛሬ ቪዲዮአችን ይሄንን ይመስላል። ባባይ